ይህን ድንጋይ መዞር የሚጠቅም ከሆነ ዑመር ለምን አይጠቅምም አለ። ይህን ድንጋይ መዞር የማይጠቅም ከሆነ መሐመድ ለምን 7 ጊዜ ዞረው? ለምንስ እየሳመ ሰገደለት? ማን ነው ትክክል? ዑመር ነው ወይስ መሐመድ? መልሱልኝ። መርሐባ። ነገሩን ባለመረዳት የተፈጠረ ከባድ ስህተት። የዚህ ሰው ጥያቄ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጀር አልአስወድን መዞር ይጠቅማል ሲሉ ዑመር ኢብኑል ኸጣብ ደግሞ ይህን ሐጀር አልአስወድን መዞር አይጠቅምም አሉ። ከሁለቱ ትክክል ማን ነው የሚል ነው። ቪዲዮውን በደንብ ሼር እና ኮፒ ሊንክ በማድረግ ኡማው ጋር ሁሉ አድርሱ። ትላንት የዚህን ሰው ቪዲዮ ሳልመለከት ነበር። በሰራውት ቪዲዮ ላይ ሙስሊም ያልሆኑ ሰዎች የካዕባንና የሐጀር አልአስወድን ልዩነት ስለማያውቁ ይሳሳታሉ። በካዕባ ዙሪያ ካዕባ ማለት እናንተ እንደምትረዱት ሐጀር አልአስወድ ወይም ጥቁሩ ድንጋይ አይደለም። አሁን ላይ በጥቁር ሐር የተሸፈነው ቤት። ይህ ሰውም ይህንን ውስተት ነው የደገመው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞሩ የነበሩት ካዕባን እንጂ ሐጀር አልአስወድን አይደለም። ዑመር ኢብኑል ኸጣብ የሳሙት ሐጀር አልአስወድን እንጂ ካዕባን አይደለም። ታዲያ ሁለተኛው ኸሊፋ ዑመር ኢብኑል ኸጣብ ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ቦታቸው ላይ የተተኩት አቡበክር ሲዲቅ ሲያልፉ ቀጣዩን የዓለም ሙስሊሞችን ሁሉ የመምራት ኃላፊነትን የተረከቡት ዑመር ኢብኑል ኸጣብ ናቸው፣ አሚረል ሙእሚኒን። ታዲያ ሐጀር አልአስወድ ወይም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዞረውት ሳይሆን ስመውት የነበሩት ድንጋይ ጋር ሲደርሱ ምናሉ? አንተ የማትጠቅም የማትጎዳ ድንጋይ። በእስልምና ጽንሰ ሐሳብ የሚጠቅምና የሚጎዳ አላህ ብቻ ነው። የሚጠቅም መጥቀም የሚችል የሚጎዳ መጉዳት የሚችል ስልጣን ያለው ጌታችን ብቻ ነው። በዘመኑ የነበሩት ሙስሊሞች በቅርቡ ከጣዖት አምልኮ የተላቀቁ እንደመሆናቸው ከድንጋይ ከአፈር በጭቃና በድንጋይ ተጠርበው ከተሰሩ ጣዖታውያን ጋር በጣም ቅርብ የሆነ ግንኙነትና ቁርኝት ስለነበራቸው ለዚህ ድንጋይ የተለየ ቦታና ክብር ሲሰጠው ወደ ማምለክ እንዳይሄዱ ስጋት ነበራቸው። ማን? ዑመር ኢብኑል ኸጣብ። ስለዚህ ምን አሉት? አንተ የማትጠቅም የማትጎዳ ድንጋይ። ምን ማለታቸው ነው? አንተ ፈጣሪ አይደለህም፣ አምላክ አይደለህም፣ ጣዖት አይደለህም፣ መለኮታዊ ፓወር አይደለህም። ብቻ ለምንድነው የተሳመው? ከጀነት የወረደ ድንጋይ፣ ከጀነት የወረደ ንጹህ ድንጋይ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም የጌታቸው ገጸ በረከት ስለሆነ በውዴታ ስሜት ስመውታል። አልሰገዱለትም። ሰገዱለት የሚል ማስረጃ ካለ ልታመጡ ትችላላችሁ። አልሰገዱለትም፣ አላመለኩትም፣ ስመውታል። በፍቅር ስሜት የማንኛውንም ሕፃን ልጅ ግንባር ሳም ከማለት ልጁን አመለከው ማለት እንዳል አይደለ ሁሉ ማለት ነው። ከዚያ ዑመር ምን አደረጉ? ሳሙት ድንጋዩን። ለምን ብለው? ረሱል ሰለላሁ ዐለይሂ ወሰለም ሲስሙ ባላይ ኖሮ አልስምህም ነበር ብለው። ምን እያስተላለፉ ነው እኚህ መሪ? እሳቸው ግለሰብ አይደሉም። በዙሪያቸው በሚሊዮን የሚቆጠር ሙስሊም አለ። ዓለም ላይ ደግሞ መሳማቸውን የሚያስተላልፍ በቢሊዮን የሚቆጠር ሙስሊም አለ። ታዲያ ዑመር ኢብኑል ኸጣብ ይሄን ድንጋይ ሲስሙ ጸጥ ብለው ቢስሙት የሰው ልጅ መሳም ግዴታ ያደርግ ነበረ። ለምን? ረሱል ሰለላሁ ዐለይሂ ወሰለም አስሐቢ ከነጁሚ ብለዋል። ሰሐቦቼ ባልደረቦቼ ከዋክብት ናቸው፣ የትኞቹንም ብትከተሉ ቅኑን መንገድ ትመራላችሁ ብለዋልና ሰው እነዚህን ሰሐቦች ይከተል ነበር። መሳም ግዴታ እንደሆነ ያምን ነበር። መሳም አምልኮ እንደሆነ ያምን ነበር። ስለዚህ ምን አሉ? የማትጠቅም የማትጎዳ ድንጋይ። ሲስሙ ስላየው ሳምኩ እንጂ ካንተ መፈልገው ጉዳይ የለኝም አሉ። በውዴታ ስሜት እሳቸው ያደረጉትን የፍቅር መግለጽ እኔም ገለጽኩት እንጂ የመለኮት ፓወር እንደሌለ አረጋግጣለሁ እያሉ ነው። ዑመር እዚህ ጋር የተጠቀሙት የመሪነት ጥበብን ነው። ከኋላቸው የሚከተላቸው ሰው የሳሙት እኮ አምላካዊ ፓወር ስላለው መለኮታዊ ኃይል ስላለው ነው ብሎ መንገዱ እንዳይስት ወደ ጣዖትነት ስሜት ወደ ባዕድ አምልኮ ለድንጋዩ አጓጉል ክብር ዳግም እንዳይኖርበት ነው። እኛ ስለምን እንስመዋለን? እሳቸው ስለሳሙት። እሳቸው የሳሙትን አይደለም የነኩትን ያለፉበትን ሁሉ እንወዳለንና ያደረጉት ሁሉ ለኛ መንገዳችን ነው። እሳቸው ስለምን ሳሙት? የጀነት ድንጋይ ስለሆነ። የሚመለክ አለ? የለም። ከማን በስተቀር? ከአንዱ አላህ በስተቀር። አላህ ለሁላችንም ቅኑ መንገድ ይምራል። ወሰላሙ አለይኩም።